ያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። እንዴት ናችሁልኝ? ያለን አልሐምዱሊላህ ረብል ዓለሚን። እና ዛሬ ይዤላችሁ መጣሁ የኢትዮጵያ ቡና እየቆላሁ ነው። ማሻአላህ ተባረካላህ። ምን አውለን አምና ሰድረን ነው በነገራችን የሚባለው ረመዳን ስለሆነ ማታ ነው ቡና እየቆላሁ ነው። የኢትዮጵያ ቡና ይታያል። ማሻአላህ ተባረካላህ። እና በሰለ የሚቀረዋን እና ቡና እየቆላሁ ነው። አመነ ሰድረን ነው በነገራችን የሚባለው። አመነ ሰድረን በአመን ያዋልከን በአመን ያሳድረን፣ በአፊያ ያዋልከን በአፊያ ያሳድረን፣ ጾማችንንም ተቀበለን። አላሁመ ተቀበል ቂያመና፣ አላሁመ ተቀበል ስጁድና እያልን ነው። አላሁመ ረበና ይግፍርልን ያ ረቢ ኢንሻአላህ ይርሐመን በረህመቱ ያ ረብል ዓለሚን። እና የኔ ወዶች እንዴት ናችሁልኝ? አረ እንደው ውድ ኢትዮጵያውያኖች ፕሊዝ ሰብስክራይብ አድርጉኝ። ለምን ሰብስክራይብ አታደርጉኝም? እና ደግሞ ዛሬ ረመዳን ቡና ልጋብዛችሁ ነው ማለት ነው የኔ ወዶች። እስኪ ኧረ ተው የመዲያም ቅመም ለምን አታበረታቱም? ኧረ ተው ይሻላችኋል። ተው እንደው ረመዳን ነው። ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ የኔ ወዶች። እና የመዲያም ስራ እንዴት ይዟችኋል? የኩሽና ስራ እንዴት ነው? አሪፍ ነው ወይ? የረመዳን ስራ ከኛ ጋር ለንበት አልሐምዱሊላህ። ይኸው እንግዲህ ጓደኛዬ ስቃ እያቃጠበች ነው። እኔ ደግሞ ችምቡን ጨርጨር አድርጌ እስኪ አፋችን እንዲለቀን እንዲሁም አለ አይደለ ጾሙ ነገሩ ሁሉ ስላለ እላችኋለሁኝ። ግን በነገራችን ላይ አንድ ላይ ገጠቃችሁ እናንተም እንዴ ራሳችን ያማችሁ ቡና ስትጠጡ ቡና ስጠጣ ራሴን ያመኛል። ስጠይቅ ሰውም 3 ልጆች ነው አሉኝ። ሆነን ነው ወላስ ምንድን ነው ወላቃለ ነው ወደ እና እስኪ ላይክ ሰብስክራይብ እያደረጋችሁ ቪዲዮ ለቻናሉ አዲስ የሆናችሁ ቪዲዮ ለመለከቱን እየተጫናችሁ ሰብስክራይብ አድርጉኝ። ይኸውላችሁ እንግዲህ እየበሰለ መሰለኝ። በነገራችን ላይ ቡና መቁላት ብዙ አልችልም። ቡና ሀገሬም እያለሁ ብዙ መጠጣት አልወድም ነበርና ራሴን ያመኛል። ሰው ቡና ሱስ ይዘው ራስን ያመ በነገራችን ላይ ሱስ ስላለብሽ ነው ይሉኛል ማለት ነው ሰዎች እንደዚህ ስላቸው። እና ሰብስክራይብ እያደረጋችሁ አበረታቱኝ። ለምንድን ነው የማታበረታቱኝ? ለምን ነው? ኧረ ተው ፕሊስ አበረታቱኝ። ላይክ እያደረጋችሁ ቪዲዮን እስከመጨረሻው እያያችሁ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። የሚወዱት ባላችሁበት ሰላማችሁ ብዙ ይበልልኝና እወዳችኋለሁ። የሚወዱት ውዶች ሁሉ ነገሮች የሀገሬ ልጆች የኢትዮጵያ ልጆች በሙሉ ሰላማችሁ ብዙ ይበልልኝና እባካችሁ ፕሊስ ሰብስክራይብ ምናምን ሄሎ ይኸው ልጅም ልብሴን ይልኝ እያለች ነው እንግዲህ ምርጥ ነው እያለኳት ነው እላችኋለሁ። ምርጦች ሰብስክራይብ አድርጉኝ። ይኸው እንግዲህ እየበሰለ መሰለኝ። እንዴት አያችሁት? ነይ እስኪ ወንቺ እየበሰለ ነው ወይ? ጓደኛ እየጠራኋት ነው አሁን መብሰሉ እንደው እንዲያሰርጉኝ። እሺ ቡና መቁላት አታውቅም እንደ የባሉ ዲያ እንዲያስተሉኝ። እሺ ትንሽ ቡና መቁላት ላይ ችግር አለብኝ። እቆላለሁኝ እሰራለሁ። በነገራችን ላይ ግን ደግሞ ትንሽ አለ አይደል እሷ ልጅቷ የቡና ሀገር ስለሆነች ቡና ታውቃለች ብዬ ነው። በነገራችን ላይ ሁሉም ሀገር ቡና አለ፣ ደግሞ ቡና ያለበት አካባቢ አለ እና በጣም አገሩ በቡና የሚታወቅ ማለት ነው። እናንተ ታወቃችሁ አገሩ በቡና የሚታወቅ ሀገር፣ በአትክልትና በቡና የምትታወቅ ሀገር ኢትዮጵያ ውስጥ እናንተ እስኪ በኮመንት አሳውቁኝ ማን ነው በተለይ በአብዛኛው ቡና የሚታወቅበት እና እላችኋለሁ።